ለብቻው በላጭ ገዳማይ አልባል ይቅርብኝ ገዳማይ የላትም ጓደኛ ገዳማይ አልባል ይቅርብኝ ገዳማይ ማዕድ በጋራ ነው ገዳማይ የሚጥም ሲበላ ገዳማይ ተዋብረን እንሁን ገዳማይ አትበለኝ ችላ ገዳማይ ልቤም አንተን ያለይለታ ይበዛል ሰቀቀን ይበዛል ብርክቲ አይን አይደለም እንደዚህ በፍጥነት የምንገናኝ አይመስለኝም ነበር። ኤልያስን ታውቂዋለሽ እንዴ? ታውቂዋለሽ እንዴ? ብርክቲ ማለት ሰው ነች እንዴ? አሁን እሷ ናት። ወደ አንተ እኮ እየመጣች ነው እኮ። ይተዋወቃሉ ማለት ነው እንዴ? ኧረ ነገርዬው ከመተዋወቅም በላይ ይመስላል። ምን አይነት አጋጣሚ ነው አንተ? ቆይ ነገሮች በሙሉ ከዚህ ልጅ ጋር የሚያገናኙ ለምንድን ነው? መቼም የኔው ነህ ለብቻው በላጭ ገዳማይ አልባል ይቅርብኝ ገዳማይ የላትም ጓደኛ ገዳማይ አልባል ይቅርብኝ ገዳማይ ማዕድ በጋራ ነው ገዳማይ የሚጥም ሲበላ ገዳማይ ተዋብረን ደህና ነህ? ነው ደህና ነኝ። ምን የተረበሽክ ትመስላለህ? ኧረ ምንም፣ እንደዚህ ሳይሽ ገርሞኝ ነው። ሰርፕራይዝ ላድርግ ብዬ እኮ ነው። ተሳክቶልሻል። አመሰግናለሁ። ደግሞ አምሮብህ ካልሸገር ተስማምታለች። አዎ ተመስገን ነው። ምን ማለት ቆይ እኔስ አላማረብኝም? አምሮብሻል። ጓደኛው አላማረብኝም? ኧረ እንዴ በጣም ነው እንጂ አማረብሽ። አየህ ላይ አምሮብሻል አለኝ። ብታይ አንተን ለማግኘት ስመጣ እንዴት እንደተጨነቅኩ። ለምንድን ነው የተጨናነቅሽው? አንዱ ናፍቆት ነው፣ ሁለተኛ ደግሞ ቆንጆ ሆኜ መታየት ፈልጌ ነበር። አምሮብሻል ስላልከኝ ደስ ብሎኛል። መስከረም ላይ እንደምንገናኝ ነበር የማውቀው። እዚህ መምጣቴን ታውቅ ነበር እንዴ? አዎ። ቆይ ማን ነገረክ? ያው እህቴ ናት። ታዲያ እሷ ክረምት እንደመማር እንዴት አልሰማችሁ? እኔ እንጃ አላወቀችም። እንዴ ላይ ትምህርት ቤቱን ለመልመድ እኮ የክረምት ትምህርት ልጀምር ብዬ ነው። አንተንም ስላገኘው ደስ ብሎኛል። ለመሆኑ ምን ሴክሽን ነህ? 11 ኤ። ኦ በጣም ደስ ይላል። እኔም እኮ ቲቸር በቃሉ እዛ እንድገባ ነግሮኝ ነበር። አንድ ሁለት ተማሪ ተዋውቂያለሁ። እነማንን ተዋውቀሽ? እንደውም እንደዛውት አንደኛው ካሌብ ይባላል፣ አንደኛው ደግሞ ጆኒ ቲቶከሩን አወካ። አብረን ቪዲዮ እንስራ ስለው እሺ ብሎኝ ነበር። ምን ነው ችግር አለ እንዴ? ኧረ ምንም። ሌላስ ማንን ተዋውቀሽ? አንደኛዋ ሰብለ ትባላለች። በጣም ደስ የምትል ልጅ ትመስላለች። ሰብለ? ምን ነው ደነገጥክ? ፍቅረኛ ናት እንዴ? ኧረ ፍቅረኛ እንኳን አይደለችም፣ ጓደኛዬ ነች። ኤላ ግን ጓደኛህን እኮ አላስተዋወቀኝም። ቆይ ረስቼው። ናታን ይባላል፣ የልብ ጓደኛዬ ነው። ብርክት ይባላለሁ። የኤላ ናታን ስላወቅሽ ደስ ብሎኛል። በስም ነበር ማቅሽ፣ በአካል ስላወቅሽ ደስ ብሎኛል በጣም። እውነት ስለኔ ነግረሃል ወይ? ደስ ሲል። ኤላ ረሳኸኝም ማለት ነው? ያው ድሮ ስለነበርኩበት ትምህርት ቤት ስነግረው ነው የነገርኩት።
እኮ ምን ነገርከው? ማለቴ ምን ነገረክ? ምንም ድሮ ጓደኛሞች እንደነበረን አንድ ትምህርት ቤት እንደማር እንደነበረን ስለ ጓደኝነታችን ነገር በቃ እና ሌላ ምን አለ? እሺ በቃ ኤላ እንዴ ብቻ አላውራ። እሺ ናት በቃ ባላ ነገር ስለውክሽ ደስ ብሎኛል። እሺ ቆይ ግን ምን አይነት እድል ያላችሁ ማለትማ ቀድመን አገኘ ነው የምትሉት ነገር እንዳለ ከእጃችሁ እያመለጠ ወደ ወንድሜ ላይ ይሄዳል። አሁን ወሬ አንፈልግም። ዝም ብለ መንገድ እንቀጥል። ምን ይሄንን የምናደድ ፊትን እንዳላየው ነው? ምንም ያናደድ ነገር የለም። ከዚህ በፊት የምታውቀውን ሰው አገኘች ሄደች፣ አለቀ። ለነገሩ ተው አልፈርድበት። ማስረከብ ልምዳችሁ ነው። ቆይ ምንድን ነው የፈለከው? ምንም። ስማ በሰብለ ጉዳይ ምንም ነገር እንድታወራ አልፈልግም። ሰይላ ግን ስለፈለከው ማውራት ይችላል። ስለ ሰብለ ግን ስታወራ ተጠንቀቅ። ባልጠነቀቅ እሰባብርሃለሁ። ይኸው ና ሰባብሬ። ምን ትጠብቃለህ? ቶ ነገ ልክ ልኩን እንሰጣለን። ባይዘው ጥሩ ጓደኛ ነው ያለ፣ ግን ቦቅባቃነቱ እንዳይጋባብህ ተጠንቀቅሽ። አንተ በጣም ነው ያፈ እዮሲ ዛሬ ምን ሆነሃል? ምን ነው? ምን ሆንኩኝ? እኔ እንጃ ሰሞኑን እያስተዋልኩ ነበረ። በጣም ሀሳብ አብዝተሃል። ሳያስቡ ከመኖር እያሰቡ መሞት ይቻላል የሚባል አባባል አንብቤ ይሆናላ። በእናትህ አትቀልድ፣ ከምሬን እኮ ነው። እኔም አልቀልድኩም። አንቺ ግን ምንድነው እንደዚህ የሚያስጨንቅሽ? ለምን አልጨነቅ? እንኳን እንደዚህ ተክዘ እያየሁ ይቅርና